ድምጻዊቷ ወደፊት ምን እንደሚፈጠር ባላውቅም የማገባ አይመስለኝም፣ ነገር ግን ጠይም ከመልካም ወንድ ወዳለው ስትል ትደመጣለች። ታዲያ ሰሞነኛው የድምጻዊቷ የጤና ሁኔታ ጥያቄ ውስጥ ቢገባም በታላላቅ ድምጻውያን በርቺ የተባለች በስራው ያስደነቀች በሀገር ልብስ ደምቃ የምትፍለቀለቅና ሁሌም ስለ ኢትዮጵያዊነት አውርታ የማጠገብ ሀገር ወዳድ ንስት ናት። ሰዎች እንደ ቀልድ የሚናገሯቸው ንግግር የሰዎችን ሕይወት እስከ መቅጠፍና እስከ ሞት ያደርሳሉ ስትል የምትደመጠው ድምጻዊት ቬሮኒካ አዳነ ከ4 ቀናት የሆስፒታል ቆይታ በኋላ መንቃቷን ትናገራለች። የሁሉም የአይን ማረፊያ መልከ መልካሙ አርቲስት ቬሮኒካን ለሆስፒታል የዳረጋት ያልተጠና እርምጃ ምንድነው? ተወዳጇ ድምጻዊት ቬሮኒካ አዳነ በቅርቡ ያጋጠማት ከባድ የጤና እክል ምን እንደሆነ በዛሬው ፕሮግራማችን እናስቃኛችኋለን። ሰሞኑን የፕላስቲክ ሰርጀሪ ተሰርታለች የሚባለውን ጉዳይም በሰፊው እናስደምጣችኋል። ቪዲዮን ላይክ እና ቻናል ሰብስክራይብ በማድረግ አብራችሁን ቆዩ። አዲስ ሆስፒታል ነበር 4 ቀን ያረፍኩትና ስመጣ እየተነዳልኝ ነበር። አሁን የነዳው እየወጣው ነው። አርቲስቷ ከ4 ቀናት የሆስፒታል ስቃይ በኋላ ለኢትዮጵያውያንና ለደጋፊዎቿ አለው ተርፍ ያለው ስትል ተናግራለች። በተለያዩ የሙዚቃ ክሊፖችና ፊልም ስራዎቿ ላይ የምትታወቀው ድምጻዊት ቬሮኒካ በቅርብ ለሚለቀቀው አዳዲስ የሙዚቃ ክሊፖች ስራዎቿ የተሻሉ ቪዲዮዎችን ለማቅረብ በምታደርገው ጥረት ውስጥ የነበረ ወፍረሻል፣ ትንሽ ውፍረትሽን ቀንሽ የሚሉ መልእክቶችን ከአድናቂዎቿ መቅረቡ ምክንያት በማድረግ ውፍረቷን ለመቀነስ በባለሙያ ያልተደገፈ የአመጋገብ ስርዓት ለመጠቀም ስትሞክር ነበር ያጋጠማት። በባለሙያ ያልተደገፈ አመጋገብ ስርዓት መኪናዋን እያሽከረከረች ስትጓዝ ቆይታ ወደ ቤቷ ለመመለስ በምታደርገው ጥረትም ራሷን ስታ በካርዲያክ ጀነራል አገኘችው። በዚህም ለከባድ የጨንጓራ ህመም ተዳርጋ ለ4 ቀናት በሆስፒታል እንድትተኛ እንዳደረጋት ትናገራለች። በቅርቡ በድንገት ያጣነው ተወዳጁ ድምጻዊ በአጭር ጊዜ 3 ኪሎ ለመቀነስ ባደረገው ያልተጠና የአመጋገብ ለውጥና ያለ ሐኪም ትዕዛዝ በተጠቀማቸው የክብደት መቀነሻ መድኃኒቶች ምክንያት የውስጥ አካላቱ ተጎድቶ ህይወቱ ማለፉ የቅርብ ጊዜ መራራ ትዝታችን ነው። እነዚህ አስተያየቶች ሰዎች የራሳቸውን አካል እንዲጠሉና አደገኛ ወደሆኑ ፈጣን መፍትሄ መንገዶች እንዲሄዱ ያፋጥናሉ። ያለ ሕክምና ባለሙያ ወይም የስነ ምግብ እገዛ የሚደረጉ ድንገተኛ የረሃብና የአመጋገብ ለውጦች ጨንጓራን ማቁሰል ብቻ ሳይሆን የደም ግፊትን፣ የልብ ምትን፣ የኩላሊትና የጉበትን ስራ በማናጋት ለድንገተኛ ህልፈት ሊዳርጉ ይችላሉና መጠንቀቅ ይገባል። ምንም እንኳን በሀገራችን አንዳንድ ሰዎች የፕላስቲክ ሰርጀሪ ተሰርታለች እያሉ የሚያማት ቢሆንም እንስቷ በተለያዩ ጊዜያት በነበራት ቃለ መጠይቆች ላይ ምንም አይነት የፕላስቲክ ሰርጀሪ እስካሁን አልተሰራውም እያለች ትናገራለች። እንስቷ ከጊዜ ወደ ጊዜ የውበቷ መጨመር መሰየው በተለያዩ ሀገራት በተለያዩ ጊዜ ስትንቀሳቀስ በተሰራቻቸው የፕላስቲክ ሰርጀሪ ነው እያሉ ያሟታል። ቬሮኒካ ሰሞኑን ያመማት ጉዳይ ክብደቷን ለመቀነስ አሁን ላይ እየወሰደች ያለው የአመጋገብ ስርዓት ሳይሆን ቀደም ባሉት ጊዜያት በተለያዩ ሀገራት እየተንቀሳቀሰች በነበረችበት ወቅት ድንገት የተሰራችው የፕላስቲክ ሰርጀሪ ይዞባት የመጣው መዘዝ ነው ሲሉ ይደመጣሉ። ድምጻዊት ቬሮኒካ አዳነ ሙሉ ጤንነት አግኝታ በቅርቡ በአዳዲስ ስራዎቿ እንድትመለስ እየተመኘን ለዛሬ ያዘጋጀንላችሁ ዝግጅት በዚህ ቋጨን። ሰናይ ጊዜ ተመኘን።